አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይብ ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። እንግዲህ ያው ኖሮ በኢትዮ ተጀምሯል ማለት ነው። የኢትዮ ኖሮ እስቲ ካሁኑ የተለማመድኩኝ ነው። አው ዞር ዞር ማለት ጀመር ያለውኝ እስቲ ላሳያችሁ በእናንተ ስለምን እቀርባችኋል ብዬ ዛሬ እስቲ የጉሊት ውሎዬን ላሳያችሁ። የጉሊት ውሎዬ ይሄድን ይመስላል ማለት ነው። አያችሁት እንዴ? ጉሊት ጀምር ያለው ሱቅ ከፍቻለሁ ማለት ነው። እዛዙ ባላችሁበት ያደርሳለሁ እና የኢትዮ ኖሮ እስቲ ላሳያችሁ። ኖሮ ውድ ነው ወይ ርካሽ ነው ወይ? እስቲ ምን ትላላችሁ? ያው ግን እዚህ ያለውን እና እዛ ያለውን ምንዛሬውን ስናመጣጥነው የሚሻለው እኮ እጅግ በጣም እዚህ ነው ማለት ነው። ያው እዛ በሪያል በዶላር በድርሃም እንደዛ ስለምንጠቀመው ያው እዛ ያለው ርካሽ እዚህ ያለው ውድ ነው የሚመስለን ማለት ነው። ግን ሀቂቃ ለመናገር ኖሮ ውድ እዛ ነው እንጂ እዚህ አይደለም። ግን ያው እዛ ብዙ ጊዜ እኛን ወጪ መዳሞች ስለሚሸፍኑ እዛ ደግሞ በሪያል በዶላር ስለሚሆን በቃ ትንሽ ይመስለናል። አሁን 10 ብር እዛ ስናወጣት 20 ብር ለኛ ምንም አይደለችም። አሁን 20 ብር 10 ብር በጣም ትንሽ ናት። 20 እና 10 ደግሞ እዚህ ስንመጣ በጣም ዋጋ አላት ማለት ነው። አንድ ብር ራሷ አንድ ብር 2 ብር የዛ ሀገር አሁን ምንም የሚሰራ አይመስለንም። እዚህ ሲመጣ ግን ይሰራል ማለት ነው። አሁን ባለው ምንዛሬ አንድ ሪያል ወይም አንድ ድርሃም ስንት ነው? አሁን ባለው እዚህ ሲመጣ ግን ጥቅም አለው ማለት ነው። አሁን ለምሳሌ ይሄ 1 ኪሎ ነው ካሮቱ 1 ኪሎ ካሮት 50 ብር። ሽንኩርቱ 1 ኪሎ ነው። 1 ኪሎ ሽንኩርት 50 ብር። 1 ኪሎ ቀይ ስር 1 ኪሎ ነው 50 ብር። እዚህ ጋር አሁን እነዚህ ሽንኩርቶች ነጭ ሽንኩርት ማለት ነው። አሁን ይሄ 30 ብር ነው። ቲማቲሙ ደግሞ 35 ብር። እነዚህ ሎሚዎች ደግሞ አሁን በሱቅ ሲሆን አንዷ 10 ብር ናት ማለት ነው። እንደውም ትንሿ አሁን እነዚህ እንትን ሌላ ቦታ ሄዳችሁ እንዲ ጉሊት ምናምን ስትገዙ አሁን እነዚህ 30 ብር ማለት ነው ሎሚዎቹ። እና አሁን ይሄ ለምሳሌ ካሮት 1 ኪሎ በያላችሁበት ይሄ ስንት ነው? ለምሳሌ ሳውዲ ላይ 5 ብር ነበር ማለት ነው ኪሎ ማለት ነው። ሽንኩርቱም 5 ብር፣ ቀይ ስሩ 5 ብር፣ በቃ ቲማቲም 5 ብር፣ ሁሉም 5 ብር ነው ኪሎ። ያ 5 ብር እዚህ ሲመጣ ስንመነዝረው ስንት ነው? ግን ሲነጻጸር ከዛና ከዚህ ያለው ማለት ነው ኑሮ እንደውም በዚህ ነው ርካሽ ነው ማለት ይቻላል። አሁን ይሄ ለምሳሌ ያው እዚህ ጋር ጎመን አለ ማሻአላ ተባረካላ እንዴት እንደሚያምር። አሁን ይሄ ጎመን የ100 ብር ነው። እዚህ ጋር እንደውም ምርቃት አለው። ምርቃቱንም ላሳያችሁ ለምን ይቀርባችኋል? ሁለት ምርቃት አለው። አሁን ይሄ 100 ብር ነው ማለት ነው። የዚህ 100 ብር አሁን በዛ ስንት ናት? እና 5 ብር 10 ብር 20 በቃ የሆነኛ እዛ ምን ንቃት ትንሽ የምትመስለን እዚህ ስትመጣ ግን ዋጋ አላት ማለት ነው። ያው እስቲ ጉሊት ሲሄዱ እስቲ አብሬያቸው ልሂድ ብዬ ገበያውን በዛውም ለማየት ቦታም ለማየት ዞር ዞር ለብል ብዬ ወጥቼ እና ያው አይቼ መጣው ማለት ነው። የተወሰኑ ነገሮች እዚህ ጋር ደግሞ ለፀጉሬ ቅቤ ግዙልኝ ብያቸው ይሄን ቅቤ መጡልኝ ማለት ነው። ግን ሽታው እኔ እንጃ ልቀባው ልተው ያልኩኝ አልቀባም ያልኳቸው ነው ማለት ነው። ካመጡት በኋላ ሽታው እኔ እንጃ ካስቀባኝ እስቲ እቀባዋለሁ እነግራችኋለሁ ከተቀባሁት። አሁን ይሄ ቅቤ ማለት ነው። እቺ ቅቤ አያችኋት 100 ብር። እቺ አሁን 100 ብር ናት ማለት ግን አሁን የዛ 1 ብር እና 2 ብር እዚህ ስንት ነው? ወደ 80 ምናምን ይመስለኛል። 2 ብር 1 ሪያል 40 ምናምን አይደል እንዴ? እና እዛ ሲሆን ምንም ዋጋ የሌለው ይመስለናል። ገና ካሁኑ ጀመርሽ ወይ እንዳትሉኝ፣ ግን ያው ካሁኑ ያለውን እውነታውን ማሳያት ነው። ለመቆጠብ ያክል እዛ 4 ብር 5 ብር እንኳን እሱን ተይውና 50 100 ስናወጣ ራሱ በቃ ቀለል አድርገን ነው የምናየው ማለት ነው። ግን እዚህ ሲመጣ በጣም ፋይዳ አለው ከዛና ከዚህ ሲነጻጸር ማለት ነው። እሱን ለማሳየት ያክል ነው። እስቲ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። ያው ኢትዮ ገብቻለሁ። ኑሮ ከኢትዮ ተጀምሯል። ሰምታችኋል። ድጋሚ ስደት እንዳልመለስ ያው አበረታቱኝ።
ሰምታችኋል። እና እስቲ ስለ ቀረጽም ስለ ካርጎም ያለው ነገር ሁሉንም አሳያችኋለሁ፣ እነግራችኋለሁ። እዛ ያለውን ለመስራት አልተመቸንም። ያው እቃም ስረትብ ቤታችንም ታዚያም ስለነበረ ኢጃዛ ቤት እዛ እቃ ስረትብ ማለት ነው ሳውዲ ላይ አልተመቸኝም። ሰው ምናምን ስለነበረ እቃዬን ስረትብ እዚህም ሳጣም አልተመቸኝም። እዛ ጉምሩክ ላይ ለመቅረጽ አልቻልኩኝም። ኢንሻአላህ ቤቴን ገብቼ ያለውን ነገር እቃዬንም ስፈታ ምናምን ሁሉንም ማሳያችኋለሁ፣ እነግራችኋለሁ። በጣም ጥንቃቄ ማድረግ ያለባችሁ ነገሮች ብዙ እንትን ውጣ ውረድ አለው። ያን ውጣ ውረድ አለማወቅ ነው አንድም የመንገድ ምናምን የሚጨምርብን። ቦታ ካወቅን ምናምን ትንሹ ነገር እንትን ያው ቦታ ካላወቅን ትንሹም ትልቅ ይሆንብናል ማለት ነው። እና ያለውን ነገር እያንዳንዱን አሳያችኋለሁ። እናንተም ደግሞ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ኢንሻአላህ ያው ባላህ ፍቃድ ከእናንተ ጋር ዩቲዩቤን እሰራለሁ፣ በሱ ተጠናክሬ እሰራለሁ ብዬ አንድም ያው እሱን እንትን ብዬ ነው የገባሁትና ኢንሻአላህ ረዛቂ አላህ ነው። ርዝቅ ባላህ እጅ ነው፣ እሱ ነው የሚረዝቀው። ሁላችሁንም ደግሞ አላህ ለሀገራችሁ ያብቃችሁ። የሰው ሀገር የሰው ነው፣ ግን ስናወጣ ምን ስንል የሆነ ነገር ስናደርግ በጣም ጥንቃቄ ያስፈልጋል ማለት ነው። ዝም ብለን ያ እንዳገኘን ማውጣት። እቺ 100 ብር ናት 50 ብር ናት ቀለል አድርገን ማየት የለብንም። አው ከመጣው ገና ሳምንት አልሞላኝም። በእርግጥ ግን ወጥቻለሁኝ ለካርጎም ብዬ ተመላልሻለሁኝ። ዛሬም ወጥቻለሁ። ትላንትም ያው በቃ በሆነ ነገር አው ትወጣላችሁ። የሆነ ነገር እንትን ለማለት ስታዩ ሄጄ ስመጣ ምናምን መንገድ ላይ የሚያየሁት ነገር ያው ዝም ብዬ በገዛም ባልገዛም የጠየኩኝ ነው ማለት ነው። ያው ገና አሁን አዲስ አበባ ነው ያለሁት። እንግዲህ ክፍለ ሀገር ደግሞ የሚቀንስ ከሆነም ስለ ክፍለ ሀገርም ኑሮ አሳያችኋለሁኝ። እና አሁን በዚች ባለች ባየዋትም በትንሽ ጊዜ በሳምንቷ መሀል ብዙ ነገር ነው የታዘብኩት ማለት ነው። ግን እዛ በቃ ምንም ቦታ አንሰጠውም። እቺ ማረ ምን አላት ትንሽ ናት እንዲቀላል ናት እንላለን፣ ግን በጣም ፋይዳ አላት። ጥንቃቄ ያስፈልጋል ለሁሉም ነገር ሀባይቤ። ጥንቃቄ ያረጋችሁ ሀገራችሁን ለመግባት ደግሞ አትፍሩ። ገና መቼየሽው ምኑን አይተሽ ምናምን እንዳትሉኝ። ግን ያው ሰው እንደሚኖር እንኖራለን። ኢንሻአላህ እኛ የተለየ ህይወት የለንም። የሰው ሀገር ሰው ነው። ወደ ሀገራችሁ ለመግባት ደግሞ አስቡ ማለት ነው። ኢንሻአላህ ጎመኑን ደግሞ ስቅቅል አሳያችኋለሁ። ያው እስቲ ልለማመድ ካሳዩኝ ማለት ነው፣ ካስለመዱኝ ያሳያችኋለሁ። የቀለድኩኝ ነው። እና ላይክ ሰብስክራይብ ማድረጋችሁን አትርሱ ሀባይቢ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ተያይዘን ጉዞ ወደፊት በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።